ይቅር ትላለች አንድ ላይ የሆነ ነገር ለተወሰነ ጊዜ ያሽቃበጡ መቀጠላቸው አይቀርም። ምክንያቱም ሄርሜላ ጅል እንደሆነች ሁላችንም የምናውቀው ነገር ነው። ሁላችንም የምናውቀው ነገር ነው። ይህ የዋህነት ሳይሆን ሞኝነትም ጭምር ስላለባት ነው። ልጅቷ ምንም ስለማታውቅ ስላላደገች ነው። እንደዚህ ክፉ መረጃ እየሰጠኝ ያለው እሱ ነው አይደል እንዴ? እኮ ተረጋጊ። እሺ ልቀቀኝ። አሁን ቢያንስ ከተቻለክ እኮ ተረጋጊ። ሄርሜ ይቅርታሽ እንዴ አውቄ ምን ከሰፊ ጉድጓድ ነገር መርጣችሁ መግባት ትችላላችሁ። ይቅርታ ለሄርሜላ። ኧረ ሰዎች እስቲ እንቁ። እስቲ እርጉዝ እያለች ስንት ነገር ሳያረግር የምትሉ ሰዎች አሁን አብረሽም በግድ በቃ እንደዚህ ሳልፈልግ ነው አጠጣችኝ ነገር እያሉ እሱ ምንድ ህፃን ነው እንደዚች ነገር አፍንጫውን ተይዞ ነገር የሚጠጣው ፈልጎ ነው። በቃ ፈልጎ ሄርሜላ ጋር ነገር ሲመጣ ማሳመኛ ነው። በቃ ሄርሜላ ጅል እንደሆነች ነገር ስለሚያውቅ ማሳመኛ ነው እንጂ ምንም እንዴ ይቅርና አብርሽም ያክል ይሄን ያክል ሰውዬ ህፃናት ራሱ መጠጣት የሆነ ነገር መጋት ነው የሚባለው እንደዚህ አፍንጫቸው ሆነ ነገር ያስቀራሉ። እነሱ ራሱ የግድ አፍንጫቸው ስለተያዘች ነው እንጂ የሚሆን። ሄርሜላ ደግሞ ተበሳጭታለች። ትበሳጭ እንዴ ድብ እንብላ ትበሳጭ። መረጋጋት አልችልም። ሁኔታውን ለማሳለፍ ነው ምናምን እንደዚህ አይነት ደግሞ ስሜት እያየሁብክ ሊሆን አይችልም። ራት ያዛት በቃ በእናታችሁ። እኔ አሁን አብረሽ ምናምን ነገር ሄርሜላ ለመመለስ ስትሞክር ወጣች ማለት እዛው አኩርፋ ምናምን ነገር ብትቀር ቢበዛ ማለት ነው ለአንድ ሳምንት ነው። እቺን አንድ ሳምንት ቢያንስ እኛ ከሄርሜላ እንድንገላገል ፍቀድልን አብርሽ። በቃ ተው ፍቀድ ለግሬስ ፋሚሊ። ሄርሜላን አይፈልጓትም እንዴ በቃ ፍቀድና ማለት ነው ትሄድ ምናምን ነገር እና አቤልም እነ ብሩክ ምናምን ነገር ደግሞ ልታስታርቁ አደራ እንዳትሞክሩ። በቃ እናንተም ከአብርሽ ጋር በተጣላችሁበት በዛው ቅሩ፣ አትምጡ እዚች አካባቢ። ልቀቀኝ አብርሃም ልቀቀኝ።